ሊዮ የኔ አውሪ ምንድን ነው? ምን ሆነሽ ነው? ምንም ዝም ብዬ ከፍቶኝ ነው። አረ በእግዚአብሔር በማርያም ንገሪኝ። እኔ ሰማሽ ከፍቶኝ ነው። ዝም ብዬ ዲፕሬሽን ምናምን። ዋት ካይንድ ኦፍ ዲፕሬሽን? እስኪ ንገሪኝ። ከምን የመጣ? አይዞሽ 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 አይዞሽ። ምን ደብሮሽ ነው? እስኪ ንገሪኝ። ምን አስደብሮሽ ነው? ምን አስደብሮሽ ነው? ሁኔታዎች ምናምን ነው። ልጅ ማሳደግ ላይ ስትረግል እያደረግሽ ምናምን። አዎ ደህና ነኝ። አይ በቃ እንደዚህ ድብርት አለ አይደል? አንዳንዴ ፖስትፓርተም ምናምንም አለ ግን 4 ወር ምናምን ስለሆነ ከድምፅሽ እኮ አሳዘንሽኝ። እግዚአብሔር ሙሉ ስዊንግ ምናምን ነው። አንዳንዴ ደስተኛ ትኛለሽ እንዴ? እኔም እኮ ደስተኛ አይደለም። እንዴ ደስተኛ ነው እንዲመስልሽ? እኔ ሁላችንም እኮ ደስተኞች አይደለን። እሱ ክርስቲያን ነሽ? በኢየሱስ ክርስቶስ አምላክነት ታምኛለሽ? እና ሁሉም ሰው እኮ ሁሉም ክርስቲያን ሙስሊም በተለይ እዚህ ሀገር እየኖረ ኢትስ ናት አባውት ይሄ ሪሊጅን ምናምን ቤዝድ ላደረገው አይደለም። ግን እዚህ ሀገር እየኖርን ማንም ሰው ደስተኛ የለም። ኢቭን የደህና ቤተሰብ ልጆች ደስተኛ የሉም እዚህ ሀገር እየኖሩ። ሁሉም ሰው ደልቶትም ጎሎበትም የሚከፋው ጊዜ አለ። ምናልባት እንዳልሽው አንቺ የዲፕሬሽን መደራረብ እንደዚህ አይነት ጭንቀት አምጥቶብሽ ሊሆን ይችላል። ግን ማናችንም ደስተኛ አይደለንም። እግዚአብሔርን ብሎክ ላደረግ ነው። እናንተ ሞዴሬተሮች ኮሜንት ላይ የሚሳደቡትን ብሎክ አድርጉ። አስሚ አለሽ አይደለ? ስነ ስርዓት አስይዟቸው። ኮሜንት ስር ያሉት የሚሳደቡትን አስወጧቸው። በክተናችሁ እንዴ! ምን አይነት ህሊና ነው? ቆይ ግን ያላችሁ እንደዚህ አይነት ሰውን ይሰደባል። የሰላም እንቅልፍ ግን ትተኛላችሁ። ሊዮዬ ማናችንም ደስተኛ አይደለንም። እሺ ማናችንም። እኔ ኢየሱስ ክርስቶስ ላይፌ ላይ ባይኖር እንደኔ ዲፕረስድ ሰው የለም። እግዚአብሔርን ነው የምልሽ። አስቢ። በዛ ላይ ደግሞ የስጢፎን ዘፈን በየቀኑ ነው የምሰማው። በወጣሁበት ታክሲ ውስጥ እሰማዋለሁ፣ ትምህርት ቤት እሰማዋለሁ። እግዚአብሔር ምስክሬ ነው፣ የምሬ ነው። ቆሜያለሁ፣ ግን አሁን ተመልከችኝ፣ ቆሜያለሁ። ሊዮዬ ዲፕሬሽን እንደውም ይሻላል። በስጢፎ ዘፈን መሞት ነበረብኝ። ቆሜ እየሄድኩ ነው። ግን አሁን ደግሞ እላያችን ላይ በላቸው ዘፈን ሊለቅ ነው። ከገጠር የመጣ ሰውዬ ዘፈን ሊለቅብን ነው አናታችን ላይ። በርታ ትሉት አላችሁ ደግሞ። ጆሮአችን ይበርታ ነው እንጂ የሚባለው። እየተጋገዙ ይኸው ጆሮ ሊያደነቁሩት። ቆሜ እየሄድኩ ነው። ማርያምን እንዲ የስጢፎ ዘፈን ራስን አጥፋ ነው የሚያስብለኝ። እኔ እንኳን ቆሜ እየሄድኩ ነው። አይዞሽ የኔ እናት፣ አይዞሽ የኔ እናት። እንዲህ ለምንድን ነው የምታለቅሽው? ይሄን የመሰለ መልክ ይዘሽ ለምንድን ነው የምታለቅሽው? ቆንጆ እኮ ነሽ። እግዚአብሔር ምስክሬ ነው። ከለሯ ሲያምራት በኢየሱስ ባልሽ ጥሎሽ ከሄደ ሌላ ባል ታገኛለሽ ሞልቶ። ሊያውም እንዳንቺ አይነት የምሬን ነው እግዚአብሔርን፣ እንዳንቺ አይነት ቀሻ ሴት ተነጥፎ እግርሽን ስመው ነው የሚያገቡሽ። በዚህማ ዲፕረስድ እንዳትሆኚ ጋዜጠኛ። አራው እኔ የሆነ ቦታ ማውቃት መሰለኝ ቲቪ ላይ ምናምን የሆነ ሞዴል ነሽ እንዴ? ሞዴል ነሽ? ኦኬ። አይ ቲቪ ላይ ምናምን ያየኋት መስሎኝ ነበር። እኔ እኮ ግርም ነው የሚለኝ። ባለፈው የሆነች ቆርቆሮ ቤት ስር ማለት ነው ተለጥፋ የሆነ የተነጫጨ ፍራሽ ስር ገብታ የሆነች በጣም ጥቁር ልጅ ናት። ደስተኛ ሆና ገብታ እየሳቀች ነበረ። እኔ ከኔ ጋር ስታወራ የነበረችው ሮስት ሳደርጋት ምናምን እቺ የኔ የመሰለ መልክ ይዛ ወይ መድኃኒዓለም ትግራይ ትዲህ። ኦኬ። አይ ዝም ብላ ነው ለዋቴ ነው እንትን ፍላጉን ያደረገችው። እስኪ ችግርሽን እንትናዬ ሊዮዬ ችግርሽን ቢያንስ በትንሹ ከ130% እስኪ አጋሪ። የሚያስጨንቅሽን ነገር ለሰው እኮ ስታወሪ ቅልል ይልሻል። ዝም ብሎ ዲፕሬሽን ምናምን ነው። እግዚአብሔርን ጭንቀት። ዲፕሬሽን ለምሳሌ
ይኸውልሽ የሴቶችን ባላቅም ከወንዶች ዲፕሬሽን 99% የሚመጣው ገንዘብ ከማጣት ነው። ወንድ ልጅ ሚስቱ ጥላው ከሄደች ዲፕረስድ የሚሆነው ገንዘብ ስለሌለው ነው። ሰውነቱ ቀጭን ከሆነ ያ የወንድ ልጅ 99% ችግሩ ዲፕሬሽን የሚያመጣው ገንዘብ ነው። የሴቶች የእናንተን አላውቅም። ለዛ ነው የጠየኩሽ እንዴት ዲፕረስድ ሆንሽ ብዬ። ምክንያቱም ላይፍ ለእናንተ ኢዚ ነው። አሁን ቀሻነሽ አይደለ? እዚህ ቤት ብዙ የሚመለከቱሽ ጊፍተሮች አሉ። አንዳቸው ቴክስት ያደርጉልሻል። አንቺ ለሴት ልጅ ላይፍ ቀላል ነው ከኛ አንጻር፣ እግዚአብሔር ምስክሬ ነው። የወንድ ልጅ ህይወት ሲኦል አይደል እንዴ? እመቤቴን ሲኦል። ወንድ ልጅ ሲኦል ነው የሚኖረው። አንተ እንደመረጥከው ነው የሚሆነው። እንዴት ሴት ስትሆን ደግሞ ቤተሰብ አለ ምናምን ሰው አንደርስታንድ አያደርግ። ያ በተለይ ምናምን ከሌላ ወንድ ወልደሽ እሱ ጥሎሽ ከሄደ ምናምን አይረዳሽም ቤተሰብ። እንደዛ ነው አይደለ ኬዙ? ማለት ኖርማልም እኮ ቢሆን በደህናም ህይወት ምናምን ብትሆን አላቅም፣ ብቻ እንደ ቤተሰብ ምናምን ይጠብቃል ቤተሰብ ከአንተ ሁልጊዜ። አንተ ያስለመድከው ነገር ሊኖር ይችላል ምናምን እና አንዳንድ ቤተሰብ ደግሞ ላይረዳ ይችላል። ያ ትክክል እንጂ እንትና ያው ሰው አይደለም ምናምን። በተለይ ያው ፖስት ፓርተም ምናምን ይባላል። 4 ወር በጣም ትንሽ ይውጣ የሆነች እሌኒ የምትባል ልጅ ነበረች እኔ ጋ ባለፈው ገብታ ቪዲዮ ሰርች ፒን ያደረኩት ቪዲዮ ላይ ያለች ካያችኋት፣ በእናትሽ ልዮዬ ምንም ነገር ቢፈጠር ምንም የፈለገ ዲፕረስድ ብትሆኚ ለልጅሽ ኑሪላት እሺ። በመድኃኒዓለም በእግዚአብሔር ራስሽን ምንም ነገር እንዳታደርጊ እሺ። በእግዚአብሔር እሌኒ የምትባል ልጅ ከአንቺ ጋር ተመሳሳይ ኬዝ ነበራት እና ራሷን ከ4ኛ ፎቅ ጥላ ነው የሞተችው። ይኸው ልጇን የሚያሳድግላት የለም። ብቻዋን ናት፣ ህፃን የ2 ዓመት ህፃን ልጅ። እናቷ የለች፣ አባቷ የለም። ለልጅሽ ኑሪላት ቢያንስ። ሁሉም እናቶቻችን የሆነ ሰዓት ላይ እንዳንቺ አይነት ስሜት ተሰምቷቸዋል። እኛን ከወለዱ በኋላ ለእኛ ብለው ኖሮ ለእኛ ጠንክረው ኖሮ እንጂ ተደስተው አይደለም እኛን ያሳደጉ። ደስተኛ ሆነው ሁሉ ነገር ሞልቶላቸው አይደለም። የኔም እናት ጉድለት ነበረባት። ይህም ላይቭ የሚከታተሉ የ3500 ሰዎች እናታቸው ደልቷቸው ሞልቶላቸው አይደለም። እንዳንቺ እያለቀሱ ዲፕረስድ ሆነው የድሮ ሰዎች ስለሆኑ የሚናገሩበትን ቦታ አያውቁም። ቻል አድርገው ጠንከር ብለው ለእኛ ቆመው ጸንተው ነው እኛን እዚህ ያደረሱ። ነገ ልጅሽን ቁም ነገር እስክታደርሻት ድረስ በልጅሽም ትካሽ ይሆናል እኮ። ከዚህ በኋላ ረጅም ጊዜ ተሰቃይተሽ እግዚአብሔር በልጅሽ ይክስሻል። አስቢው። እሷ ከሆነ ዓመታት በኋላ አድጋ ግራጁዌት አድርጋ ሊሆን ይችላል፣ ሀብታም አግብታ ወጣ ሊሆን ይችላል። እንባሽን ስታብሰው አሁን ያለቀሽበት ቦታ ስታስቅሽ አስቢው። እስኪ ደህና ደህናውን አስቢው ወደፊት